ወደ ከምባታ በግሩፕ ሆነን ሄደን ያሳለፍነውን የሚገርም ጊዜ ላሳያችሁ። ከአዲስ አበባ በ302 ኪሎ ሜትር ርቀት ወደሚገኘው አጆራ ትዊን ፎል ከሌሊቱ 10 ሰዓት ላይ ተነስተን ጉዟችንን ጀመርን። እዚህ የመሰለ ቦታ ላይ ቴንቶቻችንን ዘርግተን እራታችንን ማብስለን የሚገርም ምሽት ካሳለፍን በኋላ ዝናብም ሲጥል ለመኝታም ገባን። ከትንሽ ቆይታ በኋላ አብዛኛው ግሩፕ ቴንት ውስጥ ውሃ ስለገባ በጨለማ ሀይክ አድርገው መኪና ውስጥ ለማደርም ተገደዋል። እኔና ቴንቴ ግን የሞቀ ምሽትን አሳልፈን እንደዚህ ባማረ ሁኔታ ተነስተናል። ወደ ቀጣዩ መዳረሻችን ወደ ሆነው በ8 ኪሎ ሜትር ርቀት ወደሚገኘው ሳሮቤራ ሸለቆ ተጉዘን የሚገርም መልካም ምድርን ተመልክተናል። ወደ ሶስተኛው መዳረሻችን ገመሻ ሀንበርቾ የተፈጥሮ ፍልውሃ ገንዳ ላይ የማይረሳ ምሽትንም አሳልፈናል። እዚያም በሌሊት ተነስተን በከምባታ ታሪክ አዘል ወደ ሆነው 777 ተራራ ጉዞ በማድረግ ላይ ሳለን ቦታውም ዳገታማ ስለነበረ አንደኛው መኪናችን መውጣት አስቸግሮት እንደምንም ተጋግዘን እላይም ደርሰናል። ደረጃውን መውጣት እንደጀመርን ብዙ ሳይደክመን የመጨረሻዋን 777ኛ ደረጃም ረገጥን። ጨርሰናል ብለን ስናስብም ዳግም ሌላ 777 ደረጃ እንደሚቀርም ተመለከትን። ያለን የሌለንን ጉልበት ተጠቅመን ከጫፍ እንደደረስን የጠበቅነውን አይነት እይታ መመልከት ባንችልም የማይረሳ ጊዜን አሳልፈናል። በከምባታ የነበረኝ ቆይታ ይህንን ይመስል ነበር። መሰለ ቦታ ኤክስክሉሲቭ ትሪፕ በቅርብ ቀን የማዘጋጅ ሲሆን ባዮ ላይ በተቀመጠላችሁ ሊንክ እየገባችሁ ተመዝገቡ። ለቪዚት ከምባታ ላደረገልን እንክብካቤ ታላቅ ምስጋና እያቀረብኩኝ የሚቀጥለው ቪዲዮ ስላየናቸው ቦታዎች ዲቴይል የምሰራ ይሆናል። ትሪፑ ላይ ያወጣነውን ወጪ ካፕሽን ላይ አስቀምጥላችኋለሁ። አገራችንን ሰላም ያቆይልን እያልኩኝ ሰናበታችኋለሁ።